Do not want to be here right now. It is so hot. It is so hot. በ2013 ለንደናውያን ደንግጠው ነበር። ሳይታሰብ እሳት በሚያስነሳ ሰማይ ጠቀስ ህንጻ አንድ መኪና ቀለጠ። ከዚያም የብስክሌት መቀመጫ፣ የእግር መጥረጊያዎች፣ ምንጣፎችና የአንድ ፀጉር ቤት ክፍሎች። ይህ ታሪክ ከለንደን ውድ ህንጻዎች አንዱ እንዴት ወደ ከተማ የሞት ጨረር እንደተለወጠ የሚያሳይ ነው። በ2000ዎቹ መጀመሪያ ላይ የለንደን ህንጻ ገጽታ በፍጥነት እያደገ ነበር። እናም ልዩ መለያ እንዲኖረው ይፈለግ ነበር። በዚህ ጊዜ አርኪቴክት ራፋኤል ቪኞሊ ከማንም የተለየ የህንጻ ሐሳብ አቀረቡ። 37 ፎቆች ከፍታ ያለው ወደ ውጭ የሚጎብጥና የተጠማዘዘ የመስታወት ገጽታ ያለው ወኪቶኪ ይመስል ነበር። ጽልጽሙም ሆነ ሐሳቡ የወደፊቱን የሚያሳይና ድፍረት የተሞላበት ነበር። የላይኞቹ ፎቆች የለንደንን 360 ዲግሪ እይታ የሚያቀርበውን የቅንጦት ስካይ ጋርደን ያስተናግዳሉ። ነገር ግን ማንም ያልጠበቀው ነገር በጣም ኃይለኛው ባህሪው ፀሐይ መሆኗ ነበር። በ2013 ክረምት በኢስት ቺፕ ስትሪት ላይ አንድ እንግዳ ነገር ተከሰተ። አንድ ጃጓር ኤክስጄ እየቀለጠ ነበር። የመኪናው የፕላስቲክ ክፍሎች ተጣጥፈው ነበር። የጎን መስታወቶቹም ተጠማዘው ነበር። ሌላው ቀርቶ አርማው እንኳን እየተንጠባጠበ ነበር። ጋዜጠኞች ተሰበሰቡ። ሳይንቲስቶች ራሳቸውን አከኩ። እናም ለንደናውያን ቃል በቃል ይህ ህንጻ መንገድ ላይ ያሉ ነገሮችን እየጠበሰ ነው እያሉ ይገረሙ ነበር። ስህተቱ ይህ ነው። ወደ ደቡብ ያለው የህንጻው አቅጣጫ ጥምዝ የፀሐይ ብርሃንን ወደ ጎዳናው ያንጸባርቅ ነበር። የሙቀት መጠኑ እስከ 117 ዲግሪ ሴልሺየስ ወይም 242 ዲግሪ ፋራናይት ደርሷል። እንቁላል ለመጥበስ፣ ቀለም ለማቅለጥ እና ማንኛውንም የፕላስቲክ ወይም ጎማ ለማበላሸት በቂ የሆነ ሙቀት። እናም ይህ የአንድ ጊዜ አጋጣሚ አልነበረም። ክስተቱ በየቀኑ ከሰዓት በኋላ ፀሐያማ በሆነ ሰዓት ለ2 ሰዓታት ያክል ይከሰት ነበር። የብሪታንያ ፕሬስ ጥሩ መጫወቻ አገኘ። የሚያቃጥለው ወኪ እና ጠባሹ ሰማይ ጠቀስ ወይም ፍራይ ስክሬፐር ብለው ሰየሙት። አንድ በለንደን ውስጥ የሚገኝ ፀጉር ቤት የሱቁ ምንጣፍ በእሳት ተያያዘ። አንድ ጋዜጠኛ መንገድ ላይ እንቁላል ጠበሰ። ነዋሪዎች የጨረሩን ትኩስ ቀጠና ማስወገድ ጀመሩ። የከተማውን ጥብስ ለማስቆም መሐንዲሶች በፍጥነት እርምጃ መውሰድ ነበረባቸው። መፍትሄውስ? ብሪስዌል የሚባል አግድም የአልሙኒየም የፀሐይ መከላከያዎች በውጭው ክፍል ላይ ተጨመሩ። እነዚህ የስነ ህንፃ ሽፋሽፍቶች ብርሃኑን ለመበተንና የሞት ጨረሩ እንዳይፈጠር ለማድረግ ረድተዋል። ዛሬ የሚያቃጥለው ወኪ ቆሟል። የሚያብረቀርቅ የተጠማዘዘና ከእንግዲህ ጃጓሮችን የማያቃጥል የትልቅ ምኞት የሙከራና በፈጠራና በቸልተኝነት መካከል ያለውን ቀጭን መስመር አመልካች ነው። Thousands of Chicago commuters pass it every day. And if you have a cell phone, what's going on inside a mysterious building affects you. መስኮት የሌለው ሰማይ ጠቀስ ህንጻ፣ የኒውክሌር ፍንዳታ ለመቋቋም የተገነባ ህንጻ፣ የሴራ ጽንሰ ሐሳቦች፣ የስለላ ፕሮግራሞችና የስልክ ጥሪዎች ማዕከል የሆነ መዋቅር። ይህ 33 ቶማስ ስትሪት ነው፣ የኒውዮርክ ከተማ እጅግ ምስጢራዊ ሰማይ ጠቀስ ህንጻ። እና ዛሬ በከፊል ወደ ውስጥ እንገባለን። በታችኛው ማንሃተን መሃል ላይ ትኩረት የማይፈልግ አንድ ህንጻ ይገኛል፣ ግን ችላ ማለት አይቻልም። 168 ሜትር ወደ አየር የሚወጣው ይህ ግዙፍ መስኮት የለሽ ግንብ በይፋ የሚጠራው የኤቲ&ቲ ሎንግ ላይንስ ህንጻ ተብሎ ሲሆን ግንባታው በ1974 ተጠናቋል። ዲዛይኑ የተሰራው በአርኪቴክት ጆን ካርል ዋርኔክ ነው። ህንጻው የተፈጠረው የመስመር ስልኮች ዓለምን ይገዙ በነበረበት ዘመን የኤቲ&ቲ የረጅም ርቀት ኔትወርክ የስልክ መቀያየሪያ መሳሪያዎችን ለማስቀመጥ ነው። ምንም መስኮቶች የሉትም፣ ምክንያቱም አያስፈልጉትም ነበር። ታዲያ በምትኩ 4 ሜትር ውፍረት ባላቸው የኮንክሪት ግድግዳዎች፣ ግዙፍ የብረት ፍንዳታ መከላከያ በሮችና የኒውክሌር ጥቃትን ለመቋቋም የሚያስችሉ በቂ የመጠባበቂያ ስርዓቶች ታጥቀዋል። ነገሩ አስደናቂ የሚሆነው እዚህ ላይ ነው። ግንቡ የዓለም ፍጻሜ ቢከሰት ለሁሉም ሳምንታት ሙሉ በሙሉ ራሱን እንዲችል ተደርጎ የተሰራ ነው። የራሱ የኤሌክትሪክ ማመንጫዎች፣ የአየር ማጣሪያ ስርዓቶች፣ የውሃ ማጠራቀሚያዎችና የምግብ ማከማቻ ክፍሎች አሉት። 29 ፎቆች ያሉት ሲሆን ራዲዬሽን ለመቋቋም ከልዩ ኮንክሪት ጋር ከተቀላቀለ ግራናይት የተሰራ ነው። ይህ ህንጻ አይደለም፣ እንደ ሰማይ ጠቀስ ህንጻ የተመሰለ መጠለያ ነው። ኒውዮርካውያን ለዓመታት ስለ ግንቡ ግምቶችን ሲሰጡ ቆይተዋል። ወሬዎቹ የሚከተሉትን ያካትታሉ። የሚስጥር ኤንኤስኤ ማዕከል ነው። በውስጡ የስለላ እስር ቤት አለ። ከምድር ውጭ ያሉ ፍጡራን ከላይኛው ፎቅ ላይ ይኖራሉ እና ሌሎችም። 33 ቶማስ ስትሪት ብላርኒ በተባለ ፕሮግራም ስር የስልክ ጥሪዎችን፣ ፋክሶችንና የሳተላይት ስርጭቶችን ለመጥለፍ ያገለግል ነበር። በ2016 ከዘ ኢንተርሴፕት እና ፕሮፐብሊካ የተውጣጡ የምርምር ጋዜጠኞች በስኖደን ሰነዶች የተደገፈ አስደንጋጭ ዘገባ ወጡ። ይህም ግንቡን ከኤንኤስኤ ዓለም አቀፍ የክትትል ፕሮግራም ጋር ያገናኛል።
ላይ 33 ቶማስ ስትሪት አሁንም ረጅም ያልተነካና በአብዛኛው በቱሪስቶች ሳይስተዋል ቆሟል። ግንቡ በድምፅ በጣም የተገለለ በመሆኑ በማንሃተን ውስጥ በጣም ጸጥተኛው ቦታ ተብሎ ተጠርቷል። ይህም ትልቅ ነገር ነው። የቴሌኮሙኒኬሽን ማዕከል ነው? የቀዝቃዛው ጦርነት ቅርስ? ዘመናዊ የክትትል ጣቢያ ወይስ ዝም ብሎ ህንፃ? የሚሆን ምን 33 ቶማስ ስትሪት አንድ ነገር ያረጋግጣል። ሁሉም ሰማይ ጠቀስ ህንፃ መታየት አይፈልግም እና በጣም አስደናቂ ከሆኑት ስነ ህንፃዎች መካከል አንዳንዶቹ ብርሃንን የማያስገቡት ናቸው።